የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ118ኛው የመከላከያ ሰራዊት ቀን በዓል ላይ ተገኝተው ባደረጉት ንግግር ኢትዮጵያ በባሌም ሆነ በቦሌም የባህር በር ባለቤት ትሆናለች ሲሉ አስረግጠው ገልጸዋል። የኢትዮጵያ ታሪካዊ ጠላቶች አሉ ፊልድ ማርሻሉ ሲናገሩ የኢትዮጵያ ታሪካዊ ጠላቶች ሀገሪቱ በተፈጥሮ ሀብት እንዳትጠቀም፣ በውስጣዊ ግጭቶች እንዳትጠመድ ሴራ እያሴሩ ነው በማለት ገልጸው ባለፉት 30 ዓመታት የተኛን ቢሆንም አሁን ግን እንደ ሀገር ነቅተናል። በዚህ የዚህ ትውልድ ጥያቄ የሆኑትን የሰላም፣ የልማት፣ የባህር በር ተጠቃሚነትንም በማረጋገጥ እናሳካዋለን ብለዋል። በባሌም ሆነ በቦሌም ኢትዮጵያ የወደብ ባለቤት ትሆናለች ያሉት ፊልድ ማርሻሉ ከ10 ዓመት በኋላ የኢትዮጵያ የህዝብ ብዛት ወደ 200 ሚሊዮን ሊደርስ ይችላል። በመሆኑም 200 ሚሊዮን የሚሆንን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም በማለት አጽንኦት መስጠታቸው ተዘግቧል።